እኔ በጣም ንክፍ አብሽር ታገስ። አንተ የሚሰዛኝ ይታያለው። በቃ በጣም ናፍቀኛለች እሷ። የሚገርም ነገር ቤተሰቦቿ እያስጨንቁኝ ነው። በዛለ ሰላም ሰላም ፋሚሊ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደሚታወቀው ባለፈው የተፈጠረው ነገር አይታችኋል። ማሚ በጣም ጎቶኛል፣ መቶኛል፣ ያው ፊቴ እንደዚህ አበላሽቶኛል እንደምታዩት እና በጣም አዝኛለሁ ማለት ነው። በተፈጠረው ነገር በጣም አዝኛለሁ። ያው እንደምታውቁት ፍቅረኛዬንም ደብቋት የት ነው ያደረካት? ያስቀመጥካት ቦታ የት ነው ያገትካት? አምጣልኝ ስለው ጭራሽ እሱ ደብድቦኝ ነው የሄደው ማለት ነው። እኔ አልፋተውም ግን ለአንድና ለመጨረሻ ጊዜ ጓደኛውን ደውዬለታለሁ። ይመጣል እሱ ያለውን ነገር እነግረዋለሁ። ስለሱም ያለውን ነገር ደግሞ መፍትሄ እንዲሰጠኝ በጓደኛው በኩል ጠይቀዋለሁ ማለት ነው። ካልሆነ ደግሞ ጉዳዩን ወደ ህግ ነው የምወስደው። እኔ ከሰዋለሁ። ሰው ማገት ማለት ደግሞ ያው በህግም ያስቀጣል አይታችሁ እንደምታውቁት። በዛ ላይ ደግሞ በጣም እልህ ወጥሮታል እሱ እኔን ለመበቀል ነው። ለሁለተኛ ጊዜ ነው የደበደበኝ። ባለፈው እንደዚሁ ቤቱ ሄጄ ከቤቱ መጥቶ ነው ያስወጣኝ። አሁን ደግሞ ጭራሽ ፍቅረኛዬን አግቷት ሲጠይቀው ደብድቦኛል ማለት ነው። ስለዚህ እኔ እየተበደልኩ ነው ያለሁት። በቃ በጣም እየተበደልኩ ነው። በአንድ በኩል የፍቅረኛዬ ነገር አሳስበኛል፣ የት እንዳረጋት አላውቅም። በአንድ በኩል ደግሞ መጥቼ ሲጠይቀው ደግሞ ይደበድበኛል። ሶ የዛንም ቀን ምስቱ ነበረች፣ ከምስቱ ጋር ነበረ ሲሰራ ነበረው እና ከምስቱ ጋር ነበረ። ምስቱ ስላለች ነው እኔም ትንሽ እንትን ያልኩት ያዘንኩለት እንጂ እኔ ለሱ አንሺ አይደለም እኔ በቃ ምክንያቱም ወንድ ልጅ ከቆረጠ ነው። በምስቱ ደግሞ ድርድር አያውቅም እና በጣም ያው እንደምታዩት ፊቴን አበላሽቶኛል። ያው እንደዚህ ሆኗል ፊቴ። ስለዚህ እኔ አሁን ምንም ነገር ከሱ አልፈልግም፣ ምንም ነገር ከሱ ጋር ማውራት አልፈልግም። ከዚህ በኋላ ለአንዴና ለመጨረሻ ጊዜ መልስ እንዲሰጠኝ ነው የምፈልገው። ምክንያቱም የት እንዳረጋት አላውቅም። ከደበቃ እሷን የደበቀበትን ቦታ እንዲያሳየን ወይም ደግሞ ይዞልኝ እንዲመጣ ነው የምፈልገው። ስለዚህ ፋሚሊዎቼ ያለውን ነገር ያው እዛኛውን ቪዲዮ ላይ አይታችኋል ብዬ አስባለሁ። ስለዚህ ይሄኛውን ቪዲዮ ደግሞ ለመጨረሻ ጊዜ ነው የምሰራው። ምክንያቱም እኔ በቃ ጉዳዩን በህግ ነው የሚይዘው። ወደ ህግ ወስደዋለሁ፣ ከሰዋለሁ። በቃ እሱ በዚህ የሚመለስ አይደለም። በቃ በዚህ ነገር ምናምን የሚመለስ አይደለም። እሱ ለኔ ሲጀመር ሊገለኝ ነው የሚፈልገው። እሱ በቃ ሊገለኝ ነው የሚፈልገው። ከዛን ጊዜ ጀምሮ ደውዬለትም አግኝቼው አላውቅም፣ ጠይቄው አላውቅም። ልጅቷን የት እንዳረጋት ራሱ አላውቅም። ስለዚህ አሁን ለመጨረሻ ጊዜ ነው ይሄን ቪዲዮ የምሰራው። ካልሆነ በቃ ወደ ህግ ወስጄ መፍትሄ ካልሰጠኝ ወደ ህግ ወስጄ ያው ሸቤ እሱ እንዲወርድ ነው የምፈልገው ማለት ነው። ነገሮቹ እንዳለ የከረሩ ነው እየሄዱ ያሉት። ነገሮቹ በጣም ውስብስብ እየሆኑ ነው። በዛ ላይ ደግሞ እንደምታዩት ቤተሰቦቿ እየጠየቁኝ ነው እኔን የት ነው ያደረኳት? ልጅቷ ካንተ ጋር ነበር ወጣችሁ ተብዬ የተጠየቅኩ ነው። ቤተሰቦቿ በጣም እያስጨንቁኝ ነው። እኔ በሁሉም ቦታ የተጨነቅኩ ነው። በቃ እሱ ሊረዳኝ አልቻለም። ምንም ሊረዳኝ አልቻለም። እሱ የራሱ ብቻ ነው የሚታየው። እኔ በቀላለው በሚበቀል መንገድ በቀላለው ብሎ ያው እንግዲህ እየተበቀለኝ ነው ማለት ነው። ሶ ይሄ ከአቅሜ በላይ ስለሆነ ደግሞ እኔ ወደ ህግ መውሰድ አለብኝ። በቃ ለምንድን ነው ብቻ የሚጨነቀው? ለምንስ ቤተሰቦቿ ያስጨንቁኛል? እነሱ ልጅቷስ ለምን ትታፈናለች? ምንም ባላጠፋችው ነገር በቃ የሆነ በትንሽ ነገር ተነስቶ ነው አሁን እሱ ለዚህ ደረጃ የደረሰው ማለት ነው። እኔ ነገሩ ደግሞ ከዚህ በላይ ሊሄድ አልፈልግም። በቃ እንዲቋጭ ነው የምፈልገው። እሱ በጣም ነገሮችን እያከረረ ነው። እሱ ምን በቃ ሊሰማኝ አልቻለም። እኔ ይመታኛል ብዬ ሳላስብ ነው እንዳለ የመታኝ። ያው ፊቴ እንደምታዩት ነው እና ነገሮች በጣም የተባባሱ ነው። ጭራሽ ከምስቱ ጋር ሆኖ ነው እንግዲህ ይሄ ድብደባ ያደረሰብኝ። በኔና በሱ መሀል ደግሞ ምንም የሚመለከታን ነገር የለም። እሷ ጭራሽ በቃ እሷ ሂድ ከዚህ ምናምን ብሎ እሱ በቃ ብቻ እኔ በቃ እንዴት እንዳደረጉኝ ራሱ እኔ አላውቅም። በዛን ሰዓት በጣም ስለመታኝ በጣም እንትን ብዬ ነበር። አሁን ሙክት የመጣ ነው እንግዲህ ምን ሆነ ነው? ምን ያጥጋበኛ ጓደኛ አይደል እንደዚህ ያደረገኝ? ምን ሆነ ነው? አሁን ተጣልታ ጓደኛ ነው እንደዚህ ያደረገኝ። ማሚ አሁንም እኔ ደውዬ የጠራሁ ስለሱ ያለው ነገር አለው ለአንድና ለመጨረሻ ጊዜ መፍትሄ እንድትሰጠኝ ነው። ከማሚ ጋር? አዎ ማሚ ነው እንደዚህ ያደረገኝ። ምክንያቱም እኔ ምንም በማላቀው በቃ ይሁን አለ አይደለ የሆነ ጊዜ አስቀይሜዋለሁ። እሱን ታውቃለህ አንተ
ይቅርታ ልጠይቀው ሄጄ ነበር ወደ ቤቱ ሲሄድ በጭራሽ በቃ በማይሆን መንገድና ባልጠበቅኩት መንገድ ከፍቅረኛዬ ጋር እንትን አድርጎ በቃ አመናጭቆ ምናምን ደብድቦ ነው ያስወጣኝ። ጭራሽ እና አሁን በዛ ምክንያት በሁለተኛው ቀን ፍቅረኛን ይዞ ወስዶ አግቷታል። እኔ በቀልሃለሁ አንተን በቀልሃለሁ ብሎ በሁለተኛው ቀን ፍቅረኛን ወስዶ አግቷታል። የት እንዳገታት አላውቅም። አሁን እሷን የት ነው ያደረካት? ሀምጣ ልለው ስመጣ አጋጣሚ አግኝቼው ሀምጣ ብዬው ሲመጣ ጭራሽ ይኸው እንደዚህ ፊቴን አበላሽ እንትን አድርገኝ ደበደበኝ። እኔ አሁንም ምነግር ነገር ቢኖር ምንድነው ለአንዴና ለመጨረሻ ጊዜ መፍትሄ እንዲሰጠኝ ፈልጋለሁ። ልጅቷን ከደበቀበት ቦታ አውጥቶ እንዲያመጣልኝ ቤተሰቦቿ የጠየቁኝ ነው፣ እኔ ያስጨነቁኝ ነው። የት ነው ያደረጋት እሱን ልጠይቅልኝ ነው። እና ካልሆነ ደግሞ ይሄን ጉዳዩን ወደ ህግ ነው ወስደው። አሁን እኔ ማሚ እንደዚህ ያደርጋል ብዬ አላምንም። ለምን ማሚ ባለትዳር ነው፣ ትልቅ ሰው ነው። ለምን እንደዚህ አይነት ነገር እንደምሰራ እኔም እጠይቃለሁ። እስከዛ አንተም ታገስ። ግን ይሄ እሺ ለቤተሰቦቿ ምን ልበላቸው? በህግ መንገድ ይሄ መጥፎ ነው ታውቃለህ። እሺ ምን ላድርገው? እሺ ይግደለኝ አይደለም እኔ እጠይቃለሁ ያሉን ነገር ለምን እንደዚህ እንዳደረገ እጠይቃለሁ። ስለዚህ አሁን እሱ እኮ ያላለው ምንድነው አላቅም፣ ክህደት እኮ ነው አላቅም። አሁን እሱ ልጅቷ እሱ ጋር መሆኑን በምን ታውቃለህ አንተ? ይዟት እንደሄደ ነው መረጃ ደረሰኝ። እሱ በቀልሃለሁ ብሎ እኔን ለመበቀል እሷን ይዞ እንደሄደ እሷን እንዳገታት ነው መረጃ ደረሰኝ። ከሱ ውጭ ደግሞ ማንንም ያደርገውም ይሄን ከሱ ውጭ ማንንም ያደርገውም። የት እንዳለች አላውቅም። አሁን እኔ በዛ ላይ ቤተሰቦቿ ያው እንደነገርኩ ነው እያስጨንቁኝ ነው። ባለፈው ስለተጣላችሁ ነው አሁን ይሄ ነገር ሁሉ የመጣው? አዎ በሱ ነው የመጣው። ግን አሁን ለምንድን ነው የሚደበደበኝ? እሱ እኔን የሆነ ነገር ካላደረገ አንድ ሰው አላደረኩም ብሎ በግልጽ አይናገርም። እንዳደረገው ግን ያውቃለሁ እኔ አይደለ እንዳደረገው አውቃለሁ። እሱ በስነ ስርዓት ለምን አያወራኝም? ከምስቱ ጋር ነው የደበደበኝ ዛሬ ፊቴን ይኸው እንደዚህ እንዲህ ነበረች። እሷም ደበደቡኝ ያልኩ እኔና እሱ ስለገባኝ ነው። ለምን ትልቅ ሰው እንደዚህ ያደርጋል ብለህ ታምናለህ? አሁን አንተ ብትሆን ይሄ ትልቅ ሰው አይደለም። ትልቅ ትንሽ ነው እሱ። ትልቅ ሰው አይደለም። ትልቅ ቢሆን ኖሮ እንደዚህ አይደበደበኝ። ሲቀጥል ደግሞ እኔ አንተ ቤስት ጓደኛህ ነው የሱ ጓደኛው ነው ብዬ ነው ለማክረ የጠራው። አሁንም ለአንዴና ለመጨረሻ ጊዜ መፍትሄ እንዲሰጠኝ እንድጠይቅልኝ ነው የምፈልገው። ሲቀጥል ደግሞ ልጅቷን እንድታመጣልኝ በቃ ካልሆነ ንገረው፣ እኔ እከሰዋለሁ እሱን። አይደለም አሁን ነገሩን ቀለል አድርጉ። ሰውየው ይጠይቃለሁ፣ የት እንዳደረጋት ልጅቷን ይጠይቃለሁ። ምን እንዳለኝ ያሳውቃለሁ። አንተ እስከዛ ጠብቀኝ፣ ያለውን ነገር አጣርቼ እነግራለሁ። ለምን ይሄ ነገር በህግ መንገድ መጥፎ ነው። ሰው ማገፍ በጣም መጥፎ ነው ታውቃለህ። እሱም አውቃለሁ እኮ እሱም ስለሚያውቅ ነው እንደዚህ የሚያደርገኝ። በህግ ቦታ ወደ ህግ አይወስደውም ጉዳዩን ወደ ህግ አይሄድም ብሎ ነው። እኔ በቃ ታውቃለህ አይደለ ምንም ማያመጣም በሚል ምክንያት ነው እንጂ እኔ ምንም እንደማላመጣ ደግሞ አሳየዋለሁ በቅርቡ። የምሬ ነው ላሳየዋለሁ። ግን ያ ነገር ከመሆኑ በፊት አንተ ማወቅ አለብህ። ይሄን ጉዳይ አንተ ማወቅ አለብህ። በቃ ላሳውቅ ብዬ ነው። ለምን አንደኛ ታውቀዋለህ፣ በደንብ ታውቀዋለህ። ከቅርብ ጊዜ ወዲህ ነው እንደዚህ ጥግብ ያለው እሱ። ለኔም እኮ ጓደኛዬ ነበርኩ። ግን እንዲህ በዙር ይበቀለኛል ወይም ደግሞ በዙር ለካ ታውቃለህ፣ ጓደኛ አንዳንዴ የማይሆን ጓደኛ ገደል ነው ይዞክ የሚወርዱ ታውቃለህ። ምንም አልፈልግም፣ ልጅቷን ብቻ ነው የምፈልገው። ልጅቷን እንዲያመጣልኝ። አሁን እኔ ይመስለኛል ባለፈው ከሱ ጋር ስትጣሉት ምክንያት አንተም የሷ ባለቤት ወንድም ጓደኛ ስለሆንክ ነው አይደለ? እኔ ጓደኛው አይደለም፣ የባለቤቱ ወንድም ጓደኛ አይደለም። እኔ አላውቀውም ነበር። የዛን ቀን አጋጣሚ ነው ያዝኩት። ሲይዘው በሱ ምክንያት እንጣላ ነው። ሲሮጥ ነው እኔ ያዝኩት። ምክንያቱም እኔ አንድ ላይ ነው አለኝ። እሱ ዝም ብሎ እየዋሸ ነው። እሱ እየዋሸክ ነው። እሱ ውሸት እያወራ ነው። እኔ ስለያዝኩት ተናዶብኝ ነው። በቃ እኔ ይዞ ምናምን እነሱ መጥቶ በቃ እንደዛ ሲፈጠር ነገሩ በቃ እሱ አውቆ ነው ያዘኝ ምናምን ብሎ ነው። በቃ ምንም አላምን ስላለኝ ነው። ለሱም ነበር ይቅርታ ልጠይቀው የት ከነበር ከዛ እስከ ቤት ሄደ ይቅርታ ጠይቃል። ልጠይቀው ሲሄድ ጭራሽ ከፍቅረኛ ጋር ሄደን በቃ ቀለል አድርጌው ነገሩን ምናምን ልጠይቀው ሂጄ እሱ እንዴት እንደዛ ታደርጋለህ? እንዴት እኔን አሳልፈህ ትሰጠኛለህ? ምናምን ብሎ እኔ ይቅርታ አድርጌ ያላለው ምናምን ብሎ ጭራሽ መጨረሻ ላይ ደግሞ በቃ የማየው ነገር ተፈጠረ። ምን ያለሽ ጠይቀው ምን ላለ እኔ በቃ አጋጣሚ እዛ ጋር ልጠይቀው ሲሄድ ለምን ትመጣለህ? አይደለም አንተ መጀመሪያ ተናዶ መጥተህ ነው ወይስ ምንድነው ነው ነገሩ? መጀመሪያ በምን መንገድ ነው ጠየቀው? የታረካተው ብሊ በስነ ስርዓት ጠየቅ ወይስ? ልጅቷንማ ጠየቅኩት እኮ ይኸውልህ፣ አጋጣሚ
እዛ እንደምን አውቄ ነበር፣ ግን ሳልፍ ነው አጋጣሚ አይቻቸው ገብቼ የት ነው ያረካለች ታኛ እሷን ከደበክበት ቦታ አምጣልኝ ስለው የምን ልጅ ነው የምታወራው? ለምን መጣ? በቃ ምን ትሰራለህ እዚህ? በቃ ሁሌ እንደዚህ ነው የሚለኝ። ምን ትሰራለህ? ለምን መጣ እንዴ? እሱ መጥፎ ነገር ያደረገብኝ እሱ በቀል ነው ያዝኩት እያለ እኔ ተው ወደ ሰላም ይሻላል ተመለስ፣ የኔና ያንተ ጓደኝነት ይሻለናል እያልኩት እምቢ ካለ እኔ ምን ማድረግ አለብኝ? ይሄ አሁን ምንድነው ለሱ የሚያስተምረው? ከዚህ በኋላ እሱ አሁን ምንድነው የሚያስተምረው ብለህ ታስባለህ? ለምሳሌ መጥቼ በሰላም የምታወራው ሰው ወደ ጻብ የሚቀይርብህ ከሆነ ሰላሙን ምንድነው ማድረግ ያለብሽ? ይሄ ቀጥታ ወደ ይገደል እንደሚሄድ ያለበት እሱማ እንደዛ ነው። ግን መጀመሪያ እኔ ይጠይቃለሁ፣ ለምን እንደዚህ እንዳደረገ ይጠይቃለሁ። ከዛ አሳውቃለሁ። ወደ ህግ መሄድ ካለበት ሄዳለሁ። ግን መጀመሪያ እኔ ያለውን ነገር ጠይቄ ላጣራው። ስለዚህ ዛሬ ነገ ሳትል ያለውን ነገር መፍትሄ እንድሰጠኝ ይፈልጋለሁ። ይሄም ጓደኛክ ስለሆንከ ነው። እኔ ለሱ ማንሽ አይደለም እንዲህ ሲደበድበኝ ዝም አልኩት ሚስቱ ፊት ስለሆነ ነው። ገባ? ከሚስቱ ጋር ስለነበረ ነው ሲደበድበኝም ሲመቱኝም ዝም አልኳቸው ማለት ነው። ለምን በቃ አለ አይደለ ትንሽም ቢሆን ጓደኝነት አለን ብዬ ነው። እሱ ግን ምንም ሊራራም አልቻለም ለኔ። በቃ ጭራሽ ሊገለኝ ነው የሚፈልገው እሱ። እኔ የዛን ቀን በቃ እንዴት እንደተረፍኩ ራሱ በጣም ነው የሚገርመኝ። በጣም የሌለ በቃ ኢሞሽን ሆኖ ነው ሲደበድበኝ የነበረው። እኔ አሁን በቃ እሷን ካየኋት ራሱ ስንት ቀን ሆነኝ አስበው። ምን ትሁን ምን ይድረስባት ምንም ማውቀው ነገር የለም። እኔ የእውነት እኔ በጣም ንክፍ አብሽር ታገስ። አንተ የሚስከዛ ይጠይቃለሁ። በቃ በጣም ናፍቀኛለች እሷ። የሚገርም ነገር ቤተሰቦቿ እያስጨንቁኝ ነው በዛ ላይ። አብሽር የትም አያረጋትም። እሱ ጋር ከሆነች ምንም መተውንም ልጅቷም እኔ ያለችበትን ጠይቄ አመጣለሁ። እሷን ይጠይቃለሁ። እሱንም ደውዬ እስከዛ ጠብቀኝ ይደውልልሃለሁ። እሺ አደራ። አሁንም ነገር ቢኖር ምንድነው ልጅቷን ይዛ እንድትመጣልኝ ነው የምፈልገው። እኔ ከሱ ጋር ምንም ማለት በቃ አልፈልግም። በቃ ጸብ ውስጥ መግባት አልፈልግም። በቃ እንዲተወኝ ነው ከጭንቅላቴ ላይ ይወረድ እሱ። እኔ ልጅቷን ይዛልኝ እንድትመጣ ነው በቃ እሱ ያደረጋት ቦታ ላይ በቃ የት እንዳስቀመጥ የት እንደደበቃት እሱ ጋር ከሆነች ማንኛ ያመጣለሁ እኔ እሱ ጋር ናት። እሷ እንደወሰዳት ኢንፎርሜሽን ደርሶኛል አልኩህ እኮ በቃ እኔ በቃ ምን ያውቃሉ። እኔ የመጀመሪያ እሱን መጠየቅ ስላለብኝ እጠይቃለሁ። እሺ ዛሬ ነገ ሳትል እንድትሳውቀኝ እፈልጋለሁ። መፍትሄ ስጠኝ። እጠይቃለሁ። በቃ አሳስብ። እሺ እጠይቃለሁ። እንግዲህ ቤተሰቦቼ ያው ያለውን ነገር ሁሉ አይታችኋል እና ያው መፍትሄ በዚህ 2 ቀን መፍትሄ ካላገኙ ጉዳዩን ወደ ህግ ነው ወስደው እከሰዋለሁ እኔ። ምክንያቱም ብዙ እንትን አለኝ ማስረጃም አለኝ። እሱ እንደወሰዳት ማስረጃም አለኝ። እሱ ደግሞ ያው እኔ በጠየቁት ቁጥር እሱ እየደበደበኝ ነው፣ ሊገለኝ ነው የሚደርሰው። እኔ ደግሞ ሰላም ነው የምፈልገው። ስለዚህ ያለው ነገር በዚህ 2 ቀን መፍትሄ እሰጣለሁ ብሎኛል ጓደኛው። ያለችበት ቦታ እኔም ተከታትዬ አሳውቃለሁ ብሎኛል።